ዛሬ ማሳያችሁ ሙሉ መልቲሜትር አጠቃቀም ነው። እንዴት እንደምጠቀም ላሳያችሁ። መልቲሜትር መጀመሪያ ይሄ ሞዴል ኢኤክስ 9905 ይባላል። ይሄ መልቲሜትሩ ነው በባትሪ ነው የሚሰራው። ያው ከብር ነው ባትሪው ይሄን ይመስላል። የኔ ባትሪ ሪቻርጀብል ነው። እኔ ሪቻርጀብል ባትሪ ማለት ቻርጅ የሚቀበል ወይም የማይቀበል ማለት ይሄ ሪቻርጀብል ይላል። 9 ቮልት ባትሪ ነው። ይሄ ባትሪ በዚህ ባትሪ ላይ ይሰራል። 1 2 3 ወር ቢያንስ ቻርጅ የማይቀበሉ ባትሪዎችም 3 4 ወር ይቆያሉ። ላሳያችሁ። መጀመሪያ ደረጃ የምታዩት ይህቺ ምልክት ዳዮድ ምልክት ትባላለች። ዳዮድ ምልክት ትባላለች። መጀመሪያ ይሄ ብዙ ነገሮችን ለመልካት ይጠቅማል። መጀመሪያ ኮንቲኒቲ ብዙ ነው ያለው። ይሄ ማለት ከበል ማለት ነው። ያው ይቺ ከበል ማለት ናት። በዚህ እንደምታሰክች ያለው ከብሉን ይሄ እንደምታዩት ሾርት ሰርኪት ያሳያል። ሰርኪቱን ያሳያል እንደምታዩት። በዚህ ማለት ሞባይል ቀፎችን ለምሳሌ ሞባይል ቀፎችን መልካት እንችላለን። አሁን ይቺ ሞባይል ኖርማል ናት። ስራ ላይ ስራ የሚለው በዚህ ቼክ እናደርጋለን። አሁን ይቺ ሞባይል ኖርማል ናት። ሾርት ሰርኪት የለም። በዚህ 400 ምናምን ይላል ኖርማል ማለት ነው። በቀጣዩ ካፓስተር እቺ ካፓስተር ትባላለች። ካፓስተር እቺ ማይነስ ኔጌቲቭ ሳይድ ነው። እቺ ፖዚቲቭ ሳይድ ናት። ያው ሄዶ ቆጥሮ መጨረሻ ላይ አንድ ነው የሚሆነው። ያ ካፓስተር ከሆነ ኖርማል ማለት ነው። ያው እንደምታዩት ቆጥሮ የሆነ ቁጥሩን ቆጥሮ መጨረሻ ላይ አንድ ነው የሚያሳየው። ካልሆነ በዚህ በፋራድ ቦታ ላይ እስከ ይሄ ፋራድ እስከ 200 ማይክሮ ፋራድ ይሰራል። ለማንኛውም 2200 ማይክሮ ፋራድ ስለሚባል አይችልም ማለት ነው። ይሄም ስድስት ላሳያችሁ። በአጋጣሚ ካፓሲተሩን ጨርሼ እሄዳለሁ። እቺ 25 ቮልት ትንሿ 50 ቮልት 10 ማይክሮ ፋራድ ትላለች። እውነትም 50 ቮልት 10 ማይክሮ ፋራድ እንደምን ላሳያችሁ። እዚህ ላይ ይሄ 10 ማይክሮ ፋራድ ስለሆነ በ20 ላይ እናደርጋለን። ካፓሲተር ለመልካት እቺ ቀይዋን ወደ እናዞራለን። እንደምታዩት 11.5 ምናምን በ200 ላይ ቢሆን 10.9 ይላል። ያ በ200 ቢሆን 10.9 ይላል። እቺ ማለት ነው። ግን ይሄ መልቲሜትር ይሄን አይችል ማለት ነው። መጨረሻ ላይ አንድ ነው የሚያሳየው። በዳዮድ ሞዱ ላይ ማይክሮ ፋራዱ ከፍተኛ የሆኑ ካፓሲተሮችን በዚህ ሜተድ እንለካለን። እቺ ለማንኛውም እቺን ወደዛ እናዞርና ቦልት እና ሆም የሚለው ቦታ ላይ በእንደዚህ ሜተድ እንለካለን ማለት ነው። ያው ይሄን ይመስላል። ሲቀጥል ይሄ ያው ሬዚስተር ነው። ሬዚስተሩ እንዴት እንደምንለካ ላሳያችሁ። ማለት እቺን በሆም ላይ ስናደርግ ያው 0 ነጥብ ምናምን ሆም ናት፣ ሬዚስተር ናት። ያዛ 2 ነጥብ ምናምን ይላል። 1.5 አካባቢ ነው ማለት ግን ይላል ያው 0.02 ምናምን ይላል። ያው እዚህ ፊውዝ ስለሆነ ይሄ እንደምታዩት ፊውዝ ነው። ለፊውዝ ያክልም ይጠቅማል። ያ ሲቀጥል ይሄ ሆም ማለት ነው። እስከ 200 ሆም ይለካል። ይሄ 200 ኪሎ ሆም ድረስ 20000 ኪሎ ሆም ድረስ 200 ኪሎ ሆም ድረስ 2 ሚሊ እስከ 200 ሚሊ ድረስ ይሄ የሆም መለኪያ ነው። ሬዚስተር ቫሪያብል ሬዚስተር የመሳሰሉትን መለካት ይቻላል። ሲቀጥል ኤችኤፍ እቺ ማለት በዚህ ሴክሽን ማለት ነው።
በዚህ ላይ አድርገን ኤልኢዲን ትራንዚስተር የተለያዩ ነገሮችን ቼክ እናደርጋለን። ያው ይሄ ኤችፒን ብዙ ጊዜ አይጠቅምም፣ አንዳንድ ነው የሚጠቅመው። ከዛ ሲቀጥ ነጠብጣቡ ማለት ዲሲ ቮልት ማለት ነው። ይሄ 200 ሚሊ ቮልት እስከ 2 ቮልት 20 ቮልት 100 ቮልት እና እስከ 1000 ቮልት ዲሲን ይለካል ማለት ነው። ለምሳሌ እቺ ባትሪን ስንት ቮልት ወይም ቻርጁ ያው ይሄም 3.7 ቮልት ይላል። ያው ስንት እንደሚሆን የራሳችሁ ያው 3.56 ይላል ባትሪው። ያው ቻርጁ አለ 200 ላይ ቢሆን ያው 3.5 ይላል፣ በ1000 ቢሆን 3 ይላል። ያው ኮሬክት ባለ ማግኘት እስከ 20 ማለፍ የለበትም። የ3.5 ይላል በሁለት ቮልት ሲሆን ይሄ 3.7 ስለሆነ አይችልም ማለት ነው። በእንደዚህ መተን ልንለካት እንችላለን። ትራንዚስተርን እንዴት እንደምንለካ ላሳያችሁ። ይሄ ትራንዚስተር ይባላል። ያው ጂም ትራንዚስተር ነው። ያው ቺን ኖርማል ይስራ ላይስራ የሚለው እንዴት ቼክ እንደምናደርግ ላሳያችሁ። መጀመሪያ በዚህ ቦታ እናስቀምጥና ይሄን ኮንቲኒቲ እንከፍታለን። ይሄ ያው ግራውንድ ስለሆነ የመሃሉ ይጮሃል፣ ዳሩ መጮህ የለበትም። እቺ ሳይዷ ኖርማል ናት። ያው እቺ ትራንዚስተር ተቃጥሏል ማለት ነው። ያው ግራውንድ ላይ ስለሌለ በመሃል ነው የምናደርገው። ያው ይሄ ትራንዚስተርም ተቃጥሏል ማለት ነው። በዚህ ሳይድ ኖርማል ነው፣ በዚህ ግን ተቃጥሏል። ስንቀያይረን ሌላ አዲስ ነገር የለም። ይሄ ሁለቱም እየተቃጠለ ስለሆነ ያው ይሄን ይመስላል። ይቺ ካፓሲተር ናት። ያው በአጋጣሚ ያው 200 ምናምን ይላል። ያው እቺን በዛ መለካት እንችላለን። ያው ፖዚቲቭ ኔጌቲቭ የሌለው ማለት ነው። ያው እቺ በቅድም ማይክሮ ፋራድ ቦታ ላይ እናስቀምጥና ያው ይሄ 1 ይላል። ያው 2 ማይክሮ 0.9 ይላል። ያው 0.9 ማለት ያው ይሄ በአፕሮክሲሜትሊ 2 ማይክሮ ፋራድ ማለት ነው። ስለዚህ ስንልካለን ይሄ ያው ቮልቴጅ ነው ብያለሁ። ይሄ 700 ማለት ኤሲ ቮልቴጅ ማለት ነው። ለምሳሌ እዛ 700 ላይ እናደርጋለን። ይሄ 200 ላይ ብናደርግ ይሄ 220 ስለሆነ ስለማይቻል ያው እንጂ ያው እንደምታዩት 230 ላይ ያው ኖርማል ቮልቴጅ ነው፣ የግድግዳ ሶኬት ቮልቴጅ ነው። እዚህ እንደምታዩት ያን ይመስላል። ያው አሁን ያሳየው የማይክሮ ፋራድ ካፓሲተር ፋራድ ቦታ ነው። የኤፕ ማለት ማይክሮ ፋራድ ማለት ነው ምልክቱ። ያው ፋራድ ይሄን ይመስላል። ማይክሮ ፋራድ ይሄን፣ ናኖ ፋራድ ማለት ይሄን እያለ ወደ ታች ይሄዳል። ዋናው ግን ናኖ ፋራድ ማይክሮ ፋራድ ይሄው እስከ 200 ነው መልካት የሚችለው። እስከ 20 ናኖ ፋራድ 200 ናኖ ፋራድ 2 ማይክሮ ፋራድ 20 ማይክሮ ፋራድ እስከ 200 ማይክሮ ፋራድ ይሰራል። ይሄ ማለት የአምፐር መለኪያ ነው። ያው ለምሳሌ ይሄ ካውያ ስንት አምፐር እንደሚበላ ለማሳየት ያህል በአንዱ ገመድን በዚህ እንልካለን። ያው እቺ የሚያሳየው የኤሲ ምልክት ናት። ኤሲ ታችኛው የዲሲ ኤሲ ቮልት ናት። ይሄ ዲሲ ቮልት ነው። ይሄ ግን ኤሲ አምፐር እና ዲሲ አምፐር ማለት ነው። ነጠብጣቡ እዚህም ነጭ ነው የሚያሳየው። ይሄም ያው ተመሳሳይ ነው። ይሄን ለማንኛውም 10 አምፐር እናደርግና እቺ ካውያ ከብለ ያው እቺ ናት ላይ ካውያ እሱ ነው ማለት ነው። ይሄ ካውያ ስንት አምፐር እንደ ያሳየና እዛ 10 አምፐር ላይ የሚለውን ቦታ ላይ እናስቀምጣለን። 25 ይላል። 25 ማለት ያው 0.25 ማለት ነው። በ4 ቢሆን 1 አምፐር አይደርስም ማለት ነው። 0.25 ይላል። እቺ ካውያ እንደምታዩት
0.25 ይላል። እንደዚህ ቦልት አምፐር እንለካለን። ያው ዲሲ ሳይድ ሲሆን ስንቀያይረው ኔጌቲቭ ፖዚቲቭ ይሆናል እንጂ ሌላ አዲስ ነገር የለም። ኤሲ ሳይድ ቢሆን በዚህም እና በዚህም ቢሆን ምንም ችግር የለም። ይሄ ዲሲ አምፐር እንደዛኛው ኢንፑት ከሆነ ይሄ ኢንፑት ከሆነ እንደዚህ መጥቶ እዚህ ከሆነ ይሄ ላይት ከሆነ በእንደዚህ ሆኖ እንደዚህ ሆኖ ለላይት ካለፈ ይሄ ኢንፑቱ ሳይድ ላይ አንዱን በመሃል ወጥቶ እንደዚህ ማለት ነው የምንለካው። ይሄ ኢንፑት ከሆነ በዚህ ላይ 220 ቮልት ሲሆን እዚህ ላይ አምፐር ማለት ነው። እንደዚህ በመሃል ነው የምንለካው። በቀጥታ በቮልቴጅ መለኪያ ላይ እንደዛ ሁለት ጉርጓድ አናስቀምጥም። ያው ይሄ አምፐር ማለት ያው እንደ ሾርት ሰርኩት ማለት ነው። በዚህ ቁጥር ስንት ካረንት እንደሆነ የአምፖሉ የሚቀበለው እንደ ስንት ካረንት እንደሆነ ያሳያል። ይሄ ማለት ስንቀጥል ያው አሁን የቅድሙ ዳውድ ይሄ ቦታ ላይ እቺ ለምሳሌ ዳውድ ናት። እቺ ኔጌቲቭ ሳይድ ማለት እቺ ማለት ነው። ይሄ ፖዚቲቭ ሳይድ ነው። ግን አሁን እቺን ወደ ቮልት እና አሁን ቦታ ላይ እናስቀምጥና አምፐር ቦታ ላይ ሚሊ አምፐር በሚሆንበት ሰዓት እቺን ሚሊ ቦታ ላይ እናደርጋለን። ይሄ በ10 በሚል ቦታ አምፐር ቢሆን ቦታ ላይ ያንኛው ይሄ 10 የሚለው በዚህ ነው የምናስቀምጠው። እቺ 10ም በዚህ ነው። በ10 ከሆነ ይሄ ግራውንዱ ኮማን ማለት ነው። ይሄ በዚህ ላይ እንደምታዩት እንደዚህ ነው የምንነካው። ያው ይሄ ኦን እና ኦፍ ማድረግ ፓወር ማለት ነው። ይሄ ሆልድ ማለት ነው። አንዱ ለምሳሌ እቺን በግራውንድ ሳይድ ይሄ 352 ማለት ነው። በዚህ ጨን አድርገን ያው እንዳንጠፋ የሚያደርገን ሆልድ ማለት ነው። ቪዲዮ እንደምናውቀው ማለት ነው። ሌላ አዲስ ነገር የለም። እቺ ላይት ነው። ይሄ ጉርጓዱ ያው ክብል መሰኪያ ቦታ ላይ ሙሉ ይሄን ይመስላል። መልቲሜትር ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉኝ። ያው ሙሉ ይሄን ይመስላል። በዚህ ማለት የሚያሳስታችሁ ይሄ 10 በሚሆን ሰዓት ላይ እዚህም 10 እዛም 10 በሚሆንበት ጊዜ በዚህ ቦታ ብቻ ነው። ይሄ ኮማን ግራንድ ጥቁሩ በዚህ ጉርጓድ ነው የሚገባው። ይሄ ኤሲ ቦልት ነው። ይሄ ዲሲ ቦልት ነው። ይሄ ምልክቱ ይሄ ዲሲ አምፐር፣ ኤሲ አምፐር። የመልቲሜትር አጠቃቀም ይሄን ይመስላል። ሰብስክራይብ ላይክ ማድረጋችሁን እንዳትረሱ እና እንደምታዩት ነጥብ 25 ይላል። 25 ማለት ያው 0.25 ማለት ነው። በአራት ቢሆን 1 አምፔር አይደርስም ማለት ነው። 0.25 ይላል። እቺ ቆያ እንደምታዩት 0.25 ይላል። እንለካለን። ያው ዲሲ ሳይድ ሲሆን ስንቀያይረው ኔጌቲቭ ፖዚቲቭ ይሆናል እንጂ ሌላ አዲስ ነገር የለም። ኤሲ ሳይድ ቢሆን በዚህም እና በዚህም ቢሆን ምንም ችግር የለም። ይሄ ዲሲ አምፔር እንደዛኛው ኢንፑት ከሆነ ይሄ ኢንፑት ከሆነ እንደዚህ መጥቶ እዚህ ከሆነ ይሄ ላይት ከሆነ በእንደዚህ ሆኖ እንደዚህ ሆኖ ለላይት ካለፈ
ይሄ ኢንፑቱ ሳይድ ላይ አንዱን በመሃል ወጣ እንደዚህ ማለት ነው የምንለካው። ይሄ ኢንፑት ከሆነ በዚህ ላይ 220 ቮልት ሲሆን እዚህ ላይ አምፔር ማለት ነው። አምፔር ማለት ነው። እንደዚህ በመሃል ነው የምንለካው። በቀጥታ በቮልቴጅ መለኪያ ላይ እንደዛ ሁለት ጉድጓድ አናስቀምጥም። ያው ይሄ አምፔር ማለት ያው እንደ ሾርት ሰርኩት ማለት ነው። በዚህ ቁጥር ስንት ካረንት እንደሆነ የአምፖሉ የሚቀበለው እንደ ስንት ካረንት እንደሆነ ያሳያል። ይሄ ማለት ስንቀጥል ያው አሁን የቅድሙ ዳውድ ይሄ ቦታ ላይ እቺ ለምሳሌ ዳውድ ናት። እቺ ኔጌቲቭ ሳይድ ማለት እቺ ማለት ነው። ይሄ ፖዚቲቭ ሳይድ ነው። ግን አሁን እቺን ወደ ቮልት እና አሁን ቦታ ላይ እናስቀምጥና አምፐር ቦታ ላይ ሚሊ አምፐር በሚሆንበት ሰዓት እቺን ሚሊ ቦታ ላይ እናደርጋለን። ይሄ በ10 በሚል ቦታ አምፐር ቢሆን ቦታ ላይ ያንኛው ይሄ 10 ሚሊዮ በዚህ ነው የምናስቀምጠው። እቺ 10 በዚህ ነው። በ10 ይሄ ከሆነ ይሄ ግራውንዱ ኮማን ማለት ነው። እንደዚህ ይሄ በዚህ ላይ እንደምታዩት እንደዚህ ነው የምንልከው። ያው ይሄ ኦን ነው ማለት ነው፣ ፓወር ማለት ነው። ይሄ ሆልድ ማለት ነው። ይሄ 352 ማለት ነው። በዚህ ጨን አድርገን ያው እንዳንጠፋ የሚያደርገው ሆልድ ማለት ነው። ቪዲዮ እንደምናውቀው ማለት ነው። ሌላ አዲስ ነገር የለም። እቺ ላይት ነው። ይሄ ጉድጓዱ ያው ክብል መሰኪያ ቦታ ላይ ሙሉ ይሄን ይመስላል። መልቲሜትር ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉኝ።